ሁላችንም ልጆች እያለን ስናድግ ማታ ማታ ላይ ማንም አይንቀሳቀስበት ቦታ አትሄዱ እንባላለን። ምናልባትም ወላጆች እንደዚህ የሚሉት ነገር ብዙ አፈ ታሪኮችን ሰምተው ይሆናል። ወይም ደግሞ በዛሬ የምነግራችሁ ታሪክ ጋር ተመሳሳይ አጋጣሚ እነሱም አጋጥሟቸው ሊሆን ይችላል። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ጊዜው 2001 ዲሴምበር 24 ነው። የ48 ዓመት ጎልማሳ የሆነውም ኬቨን በትለር ዳላስ ቴክሳስ ውስጥ በሚገኘው ቤት ውስጥ ምግብ እያበሰለ ይገኛል። በነጋታውም ቀን የክሪስማስ በዓል ስለሆነ እያዘጋጀ ያለውን ምግብ ወደ ጓደኛው ቤት ሄዶ ብሮ ለመብላት ነው ያሰበው። ይህንንም ምግብ እያበሰለ እያለ ቤት ውስጥ አብዛኛውን ጊዜ የሚያሳልፈው ጓደኛው ላሪ ኮሪደሮች ውስጥ ሆኖ እሱን ሲጠራው ይሰማል። እጁንም ታጥቦ ወደ ላሪ ሊሄድ ሲል ሌላ ሁለተኛ ድምፅ ይሰማል። አሁን ግን ከላሪ ሳይሆን የቤቱ ግቢ ውስጥ ሁለት ሰዎች ሰክረው ወደ እሱ እየመጡ ይመስለዋል። ድምጾቹንም በአንድ መለየት ስለቻለ ወዲያውኑ በሩን ይከፍተዋል። እንደገመተውም የእሱ የቀድሞ ቅጥረኛ ጆኒና ከሱም ጋር ወንድሙ አብሮ እንደቆመ ይታየዋል። ምንም እንኳን ወዲያውኑ ሲያያቸው እነሱ መሆናቸውን ቢያውቅም ከመደሰት ይልቅ ግን እጅጉን ይናደዳል። ምክንያቱም ኬቨንና አሁን ላይ ሰክሮ የቆመው ጆኒ ለረጅም ወራት ጥል ውስጥ ነበሩ። ጥላቸውም የተነሳው በሆነ ገንዘብ ነበር። ከዚህ በፊትም ጆኒ ኬቨንን ውሸት በሆነ ቼክ ለማጭበርበር ሞክሮ አልተሳካለትም ነበር። አሁን ላይም በሩ ላይ ቆሞ ሲያየው ኬቨን ይናደድና አሁንም ልሰርቀኝ ነው የመጣው ብሎ ይጮህበታል። ጆኒም ቢሆን ከአፉ ምንም አይነት ቃል ሳይወጣ እየሮጠ ሄድና ኬቨንን በአንድ ምት መሬት ላይ ጥለዋል። ከኋላውም ወንድሙ ዳንኤል እየተከተለው ለሁለት በመሆን ኬቨንን መሬት ላይ ጥለው እየደበደቡት ነው። ወደ ውስጥም ጎትተው ያስገቡትና በሩን ይዘጉታል። አንደኛው ላዩ ላይ ወጥቶ እየደበደበው፣ አንደኛው ደግሞ ቤት ውስጥ ገመድ ይፈልግና ገመድ አምጥቶ ያስሩታል። ወዴትም መንቀሳቀስ እንደማይችልም ከተረዱ በኋላ ማድ ቤት ውስጥ በመግባት ቢላ ይፈልጉና ምንም ጊዜ ሳይፈጁ ኬቨንን በቢላው ብዙ ጊዜ መወጋጋት ይጀምራሉ። በእርግጥ ይህ ሁላ ነገር በሚፈጠርበት ሰዓት ላይ የኬቨን ጓደኛ የሆነው ላሪ ሁሉንም ነገር ሲፈጠር እየሰማ ነበር። ኬቨንም እርዱኝ እያለ ሲጮህም ተሰምቶታል። መጀመሪያ ላይ ፈራ ቢሆንም ግን ጓደኛው እየተወጋ መሆኑን ሲያቅ የኬቨን ድምፅ ከፍ እያለ መምጣቱን ሲረዳ የፈለገው ይምጣ ብሎ ወዲያውኑ ወደ ጥሉ ቦታ ይሄዳል። ኬቨን ላይም ሆኖ እየወጋጋ የነበረው ዳንኤል ስለነበር መጀመሪያ ላይ ዳንኤልን በመሄድ ምንም እንኳን ጉልበት ባይኖረውም ከላዩ ላይ ለማስጣል እየቧጨረውና እየነከሰው ነበር። ብዙም ሳይቆይም ሁለቱ ወንድማማቾች ወዲያውኑ ተባብረው የኬቨንን ጓደኛ የሆነው ላሪ መሬት ላይ በማስተኛት እሱንም ይወጉታል። ብዙም ሳይቆይም እነዚህ ሁለቱ ጓደኛ ማቾች ወዲያውኑ ህይወታቸው ያልፋል። ጆኒና ዳንኤልም ቢሆኑ ከቦታው ይሰወራሉ። ምንም እንኳን እነዚህ ሁለቱ ወንድማማቾች ከቦታው ቢጠፉም ላሪ ግን እነዚህ ሁለቱ ሰዎች እንዲታሰሩ የሚያደርጋቸውን ነገር አድርጎ ነው የሞተው። ይህም የሆነበት ምክንያት ላሪ ከዳንኤል ጋር በሚደባደብበት ሰዓት ላይ ዳንኤልን የነከሰው ሲሆን በአፍ ውስጥም የእሱ ደም ይገኛል። ፖሊሶቹም ቢሆኑ መጥተው ምርመራ በሚያደርጉበት ሰዓት ላይ ከላሪ አፍ የዳንኤል ደም ይወሰድና በዲኤንኤ ምክንያት ወዲያውኑ የሱ መሆኑ ይታወቅና በቁጥጥር ስር እንዲውል ይደረጋል። ይሁን እንጂ እነዚህ ሁለቱ ሰዎች የተቀጡት በሁለት ሰው ግድያ ሳይሆን በአንድ ሰው ነበር። ምክንያቱም ላሪ ሰው ሳይሆን ኬቨን የሚያሳድገው እርግብ ነበር። ከሱም ጋር ለ2 ዓመታት አብሮ የኖረ ሲሆን ቃል እያወጣ እንደ ሰው ማውራት አይችልም እንጂ ከኬቨን ጋር እጅጉን ይግባቡ ነበር። ያን ቀንም ጓደኛውን ኬቨንን ለማዳን ቢሞክርም ሳይሳካለት ይቀራል። ነገር ግን ገዳዮቹ እንዳያመልጡ በማድረግ እነዚህ ሁለቱ ሰዎች ፍርዳቸውን እንዲያገኙ ፖሊሶቹ ረድቷል። ዳንኤልና ጆኒም በግድያ ምክንያት የእድሜ ልክ እስራት ይፈረድባቸዋል። በጁላይ 29 2023 ማለትም አንድ ዓመት ከግማሽ በፊት የ15 ዓመቷ ታሊያ ዲያዝ ከምሽቱ 12 ሰዓት ተኩል ላይ ከቤቷ ጀርባ ላይ የሚገኘው ጥቅጥቁን ጫካ ፀሐይ እየጠለቀ እየተመለከተች ነው። ታሊያና ቤተሰቦቿ አብሮ የሚኖሩት ፔሩ ከተማ ውስጥ የሚገኝ ትንሽዬ መንደር ውስጥ ሲሆን መንደሩም የሚገኘው የአማዞን ጫካ ውስጥ ነው። በእርግጥ እይታው እጅጉን ያምራል። ነገር ግን እሷ ከቤት የወጣችበት ዋነኛ ዓላማው ከቤቷ ብዙም ሳይርቅ የወይን ዛፍ ስለሚገኝ ወይኖቹን ቀጥፋ ለሷና ለቤተሰቧ የወይን ጁስ ለመስራት ነበር። ነገር ግን ውስጧን ፍርሃት ተይዞታል። ምክንያቱም አንደኛ ያለችበት ቦታ የአማዞን ጫካ ውስጥ ነው። እዛ ጫካ ውስጥ ደግሞ ማታ ማታ ላይ ብዙ የተለያዩ ፍጥረታቶች ከመደበቂያቸው ወጥተው የሚንቀሳቀሱበት ሰዓት ነው። በሁለተኛ ደረጃነት ደግሞ ከእንስሳቶች የሚበልጥ የሚያስፈራ
ምንነቱ ያልታወቀ አካል መጥቶ ያጠቃኛል ብላ ስለፈራች ነው። ይሄ ደግሞ ከመሬት ተነስቶ የመጣባት ሀሳብ አልነበረም። ምክንያቱም ላለፉት 2 ሳምንታት የታሊያ መንደር ውስጥ የሚኖሩ ሰዎች ማታ ማታ ላይ ሰውም ሆነ እንስሳት ያልሆኑ ፍጡሮች ከዛፎች ጀርባ ተደብቀው የሚያበራ አረንጓዴ አይን ያላቸው ሲሆን የመንደሩን ሰዎች ሲያጠቁና እያደኑም እንደሆነ በሰፈሩ ሲወራ ከርሟል። የመንደሩም ሰው ቢሆን ለእነዚህ ሰዎች ፔሊካራ በመባል የሚጠሯቸው ሲሆን እጅግ መጥፎ የሆኑ ፍጡሮች ሲሆኑ ምንነታቸው ግን ያልታወቀና የመንደሩን ሰዎች በማገት አንገታቸውን ይቆርጡና የፊታቸውንም ቆዳ በመቅደድ ቀላሉ ሕይወታቸውን ሊያበላሹ የሚችሉ ነገሮች እንደሆኑ ተረድተዋል። ከነገሩ አሳሳቢነት የተነሳ የመንደሩ ሰዎች ፈረቃ አዘጋጅተው ማታ ማታ ላይ ሰፈሩን የሚጠብቁ ሰዎችን መድበዋል። ምንም እንኳን ታሊያ በዚህ ሰዓት መውጣት ቢያስፈራትም ይሄ ነገር ግን ከመፈጠሩ በፊት ብዙ ጊዜ የወይኑ ዛፍ ጋር በመሄድ ወይኖችን ይዛ ወደ ቤቷ ተመልሳ ታውቃለች። ከሱም አልፎ ደግሞ ሰፈሩን የሚጠብቁ ሰዎችም እዛ አካባቢ ስለሚገኙ አሁን እነሱ እያሉ ካወጣውኝ ምንም ያስጨንቀኝ ነገር የለም በማለት ራሷን አሳምና መራመድ ትጀምራለች። ልክ ዛፉ ጋር እንደደረሰችም ፍሬዎቹን ለቅማ ልክ ወደ ቤቷ ለመመለስ ስትዞር እጅጉን የፈራችው ነገር ፊት ለፊቷ ቆሞ ታያዋለች። ባለችበትም ቦታ ቆማ የቀረችው ታሊያ እንደሩ ሲወሩ የነበሩ ፍጥረታቶች በቤቷና በሷ መሃል ቆመዋል። በቦታው ላይ እነዚህ ፍጥረታቶች 2 ሲሆኑ አንደኛው ከመርዘሙ የተነሳ ዛፍ ነው የሚያክለው። የሁለቱም አይን ቢሆንም የሚያበራ አረንጓዴ ነገር አለው። ምንም ማድረግ የተሳናትም ታሊያ በቦታው ላይ ቆማ እያለች ዛፍ የሚያክለው ረጅሙ እየተራመደ ሳይሆን እየተንሳፈፈ ወደ እሷ መምጣት ይጀምራል። በቅጽበትም ሳታስበው የሆነ ነገር ታሊያን ይዛትና መሬት ላይ ይፈጠፍጣታል። ወዲያውኑም እነዚህ 2 ፍጥረታቶች ታሊያ ላይ ይወጣሉ። አንደኛው አፍና አፍንጫዋን የያዘ ሲሆን ሌላኛው ደግሞ በእጁ የሆነ ነገር የያዘ ይመስል ወደ አንገቷ ያስጠጋዋል። እንደፈራችውም እነዛ ፍጥረታቶች አንገቷን ቆርጠው ሊገሏት እንደሆነ ትረዳለች። ፍርሃቱም ከየት መጣ የማይባል ጉልበት ይሰጣትና እንደምንም ብላ ራሷን አላቃ ባለ በሌላ ኃይሏ ትጮኻለች። በዚህም ጊዜ ሰፈሩን የሚጠብቁ ሰዎች ጩኸቷን ይሰሙና ወደ እሷ እየሮጡ መምጣት ይጀምራሉ። በዚህም ጊዜ እነዚህ 2 አስፈሪ ፍጥረታቶችም ወዲያውኑ ከቦታው ይሰወራሉ። በዚህም ጊዜ እድሏን ያገኘችው ታሊያ እንደምንም ብላ ተነስታ እየሮጠች ወደ ቤቷ ትገባለች። በሩንም ከፍታ ከመግባቷ በፊት አንዱ የሰፈሩ ጠባቂ ይደርስላታል። በያዘውም ጠመንጃ ወደ እነዚህ ፍጥረታቶች መተኮስ ይጀምራል። ፍጥረታቶቹ ጥይቱ ሲተኮስባቸው ደንግጠው ከመሮጥ ይልቅ ወደ ላይ እየተንሳፈፉ እየወጡ እያፈጠጡባቸው ነው። በተደጋጋሚም ይሄ ሰውዬ ቢተኩስባቸውም እነሱ ግን ተረጋግተው እያፈጠጡባቸው ወደ ላይ ይሄዳሉ። ምንም እንኳን ታሊያ የሰውነት ጉዳት ባይደርስባትም አእምሯ ግን በትንሹም ቢሆን ተረብሿል። እሷ ብቻ ሳትሆንም ቤተሰቦቿና የመንደሩ ሰው ሙሉ በሙሉ የአእምሮ ጤናቸው ተቃውሷል። ይህም ነገር ከተፈጠረ በኋላ የነገሩ አሳሳቢነት ከፍተኛ ደረጃ ላይ ስለተገኘ የፔሩ አስተዳደሮች ነገር ውስጥ በመግባት ጥናታቸውን ማድረግ ይጀምራሉ። በስተመጨረሻም የፔሩ መንግስት የማዕድን አውጪ ሰዎች እዛ አካባቢ ላይ ማዕድን ለማውጣት እየሰሩ እንደሆነና ሰውም ወደ እነሱ እንዳይመጣባቸው በትናንሽ መንደር እየሄዱ መንደር ውስጥ የሚገኙትን ሰዎች እያስፈራሩ እነሱ እንዳይወጡባቸው ለማድረግ ስለፈለጉ ነው ብሎ ይናገራል። ነገር ግን ፊት ለፊት የተገናኘችው ታሊያና የእሷን መሰል ታሪኮች የሚጋሩ ግለሰቦች በምንም ተአምር እኛ ያየነው ነገር እናንተ ከምትሉት ጋር አይገናኝም፣ ሰዎችም እኛን ለማስፈራራት እየሞከሩ ሳይሆን ከዚህ ዓለም ውጭ ያሉ አስፈሪ ፍጥረታቶች ናቸው በማለት በሀሳባቸው ጸንቶ ይገኛሉ። እናንተስ ታሊያና የመንደሯ ሰዎች ምን ተመልክተው ይሆናል? ሀሳባችሁን በኮመንት ንገሩን።